ማም እናንተና ለተኝ ዓመት በዚህ ተቆራምቼ ይዋልኩ ረጅስቲ እንጀራ በበሬ እድሜ እንጀራ ይስጣችሁ። አዎ የተባረከ ሰፊ እንጀራ ይስጣችሁ ማማ። በቃ እኛ የመጣነው ከአሜሪካን ሀገር ከደብረ ገነት መድኃኔዓለም የበኩር ሃይማኖት የሰንበት ትምህርት ቤት ከዛ አንዳንድ ትንሽ ገንዘብ ይዤ ነው የመጣሁት። እቺን ለበዓል ለዶሮ መግዣ እንድትሆኑት ነው። መልካም በዓል ይሁንልዎት። እግዚአብሔር ከእርሶ ጋር ይሁን። 10,000 ብር ነው። እሺ ማማዬ። እሺ እሺ። እናይታችሁ ተባረኩ። አትጎም ለምለም ሁኑ፣ አበባ ሁኑ። በሄድኩ በሽቅናሽ አሜን። እንጀራ ሸፍ ይሁን አሜን። ተባረኩ ሁላችሁ ወለዱ ከወጡ አሜን። እንጀራ ይስጣችሁ አሜን። እንኳን አደረሳችሁ ማማ፣ እንኳን አደረሰዎት። እግዚአብሔር ይማሮት፣ እግዚአብሔር ይማሮት። እንግዲህ ከአሜሪካ ሀገር የደብረ ገነት መድኃኔዓለም በኩር ሃይማኖት ትሩፋት ሰንበት ተማሪዎች ተወክላ የመጣች እህታችን አለች። እስኪ ትንሽ ስለርሶ ደግሞ ወንድማችን ይናገር እስቲ። ቀጠናችን ነዋሪ ናቸው። ልጅ የላቸውም። እሳቸውና ባለቤታቸው እዚሁ ቤት ውስጥ ነው የሚኖሩት። ስኳር በሽታ አለባቸው። እግራቸው ቆስሎ መግል ይዞ ጎረቤቱ ነው እየጨመቀ እንትን እያለ እያጠባ እያጸዳ እንትን ያላቸው ዳይፐር ተጠቃሚ ናቸው እና ጎረቤት ነው የሚረዳቸውና ባት ብትመጡ ኖሮ ምንድን ነበር ባልየው ሽንኩርት ከትፎ እዚህ ጋር እያሰራ እኔ ራሴ እምባዬ መጥቶ ነው እንትን እና ድጎማ የሚያስፈልጋቸው ሴት ናቸው። እሺ እናመሰግናለን። መልእክቱን ደግሞ አዲስ እሺ ማማ እንኳን አደረሰዎት። እኛ ከአሜሪካን ሀገር ከሜሪላንድ ነው የመጣነው ከደብረ ገነት መድኃኔዓለም የበኩር ሃይማኖት ትሩፋት ሰንበት ትምህርት ቤት የሰንበት ትምህርት ቤት ልጆች ነን። እዛ ያሉት የቤተክርስቲያን አባላቶችና የሰንበት ትምህርት ቤት አባላቱ ለበዓል ትንሽ ገንዘብ ልከን ማስፈሰጊያ እንዲሆኑት ብለን ነው የመጣነው ይዘን እሷን ልንሰጥዎት ነው። 10,000 ብር ነው እናታችን። እችን ይኸው ልስጥዎት ነው። መልካም በዓል ይሁንልዎት። እሺ ማማዬ። እሺ 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 እሺ። አይዞት ማማ፣ አይዞት 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 አይዞት። ይሄንን ደግሞ ያየ ሰው ደግሞ ሌላም እርዳታም ሊመጣልዎት ስለሚችል እግዚአብሔር ከእርሶ ጋር ይሁን። አይዞት አልቅሱ እናታችን። አሜን። ይመርቃችሁ ወርቅ ይሁን። አሜን። አትጡ ለርዱ። አሜን። መድኃኔዓለም ደግሞ እናንተ ይርዳችሁ። አሜን። በብራቱ ይሁንልሽ። አሜን። ትቆምላችሁ ሁላችሁ እናቴ። መልካም በዓል። አሁን ደግሞ ሳቂ በለው በዓሉን። አይዞት አይዞት አልቅሱ። ትንሽዬ ነገር አሁን እቺን ያደረጋችኋት ድጋፍ ከፈጣሪ ነው የምታገኙት ማለት ነው። የቆሰለው ቁስል ይወደ እዚህ ጋር ማለት ነው። ልክ እንደዚህ መግል ነው። ይሄንን ጨምቆ ነው ሰው ያወጣላቸው። መድኃኒት ያስፈልጋቸዋል። ሌላ የሚበሉት የሚቀምሱት ምናምን ነገር የላቸው። ዛሬ የሰጣችሁት ያደረጋችሁት ከሰው ሳይሆን ከፈጣሪ ነው የሚገኘው። እግዚአብሔር ይስጣችሁ። አመሰግናለሁ። መድኃኔዓለም ይስጣችሁ። ለሚኖሩት እና ሞት ነው። አዎ ታማምኩኝ። ቤተሰብ የለም ሁለት ኦፕራሲዮን ሆንኩኝ። የለኝም። ሁለት ጊዜ ኦፕራሲዮን ሆንኩ። አሁን ደግሞ ሶስተኛ። ወደ ጥቁር አንበሳ ነበር ስረዳ የነበረው። አሁን ደግሞ ወደ እንትን የካቲት 12 ተብሎ እዚህ ዋሽንግተን የሚባለው ራጅ ተነስቼ እንደገና ወደ የካቲት 12 ሄድኩኝ። አሁን እነሱ ደግሞ ለማነው የካቲት 6 ቀጠሉ። በስማምቺ በቃ ቀና አታረጋውትም። ግን ይሄም እግዚአብሔር ይስጣቸው እነን መስራታቸው ነው። እስቲ እንግዲህ አንድ መልእክት አለን። እኛ እንግዲህ በጣም ያሳዝናል። በዚህ በዓል ዋዜማ
እንዲህ ተቆራምተው እቺም ከባድ ማነው ስሞት በሪውን መቶ በሪውን እንግዲህ ጾመው እንግዲህ በእንደዚህ አይነት ሰው ልጅ ለበዓል እንድትሆን ብለን ትንሽ ብር ይዘን መተን ነው ከበኩረ ሃይማኖት ወትሩፋት ሰንበት ትምህርት ቤት ሜሪላንድ ውስጥ ያለ የደብረ ገነት መድኃኔዓለም ቤተክርስቲያን ውስጥ ነው ያለ ነው። እዛ ያለን የሰንበት ተማሪዎችና ቤተሰቦች እንደው ትንሽ ደስ ብሎት ለበዓል እንዲውሉ ብሎ 10 ሺህ ብር ይዤ መጥቼ ነው። እግዚአብሔር ከእርሶ ጋር ይሁን። መልካም በዓል ይሁንልዎት። አሜን። እሺ እናንተም እግዚአብሔር ይጨምርላችሁ፣ ጤናችሁን ይስጣችሁ። አሜን። እንዲህ አይነት ቤተሰብ እንደው አደራውን እንዲህ አይነት መጥፎ ነገር አይግጠማችሁ። ወጣቶች ናችሁ፣ እግዚአብሔር ያክብራችሁ። አሜን። አዎ እሱ ደግሞ ጥያቄያችሁን ይቀበላችሁ። አሜን። አዎ አይዞት። እሺ ተቆጣነ ባለው 2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም አደረሰሽ። ማን ነው ስምሽ? ሰርካለም በለ። እንግዲህ እኔ አንድ ነርስ ባንች የምትባል የጤና ባለሙያ እሷ እዚህ 19 ቀበሌ 2 የሲፒ ተጠቂ ልጆች አሏት፣ ወይ ደግሞ በተለምዶ እንደ ኦቲዝም ነው የተባልኩት፣ ግን ያው እንደ ኦቲዝም አይመስለኝም። ሲታይ ሁሉ ነገር ጤነኛ ነው የሚመስሉት። ሁለቱም ልጆች እንግዲህ ሽንትም ማንኛው ነገር መቆጣጠር አይችሉም። እስቲ ስለነሱ ትንሽ ንገሪኝ። ያው ራሳቸውን መቆጣጠር አይችሉም፣ ላያቸው ላይ ነው የሚጸዳዱት። እድሜያቸው ስንት ነው? 5 አመት ትልቁ፣ ትንሹ 5 አመት፣ ትልቁ 8 አመቱ። ለዛ ነው እንዲህ ራቁታቸውን ከወገብ በታች ፓንት ያላረግሽላቸው ቁምጣ ያላረጉት? አዎ ላያቸው ላይ ስለሚጸዳዱ ሽንት ምንም ሲነካቸው ልብሱ ነው የሚሉት። ስለዚህ እንዴት ነው አንቺ የንን ኑሮ የምታሸንፊ? አሁን እዚህ ላይ ነው የምትተኙት? የሆነው በጣም ስስ ነው። እንደገና ደግሞ እነሱ ያው ሌሊትም ቀንም ድንገት ካመለጣቸው በእንደዚህ አይነት ሁኔታ ነው ያለው። የሕክምና ወይ ደህና ሕክምና አቅም ስለሌለሽ አላቅም ሳያቸው በደንብ የጤና እናት እንትን ነው ያለው አይደለ? ማውራት ይችላሉ? አይችሉም። ማውራት አይችሉም? በእውነት ኦኬ። በጣም ያሳዝን። ምንድነው የምትሰራው አንቺ? እኔ ልብስ ነው የማጥበው። ትምህርት ቤት ሲሄዱልኝ ማለት ነው። ትምህርት ቤት በትብብር ነው የተቀበሉኝ። ትምህርት ቤት ላይ ነህመያ ትንሹን 5 አመት ማለት ከ6 አመት በላይ ስለማይቀበሉ አሁን ገና 3ኛ ቀኑ ትናንትና ማለት ነው በሳምንት 3 ቀን ነህመያ የኦቲዝም ማዕከል እሱን ተቀብለውታል። ትንሹን ማለት ነው። እና አሁን አንቺ ምንድነው ልብስ ነው የምታጥበው? ልብስ ነው ያው ከነሱ ስትለይ ማለት ነው። አዎ ትምህርት ቤት ሲሄዱልኝ እስኪመጡ ድረስ ድንገት ደግሞ ምግብ አንበላም ብለው እንትን ካሉ ከተደወለልኝ ይመጣል ልጄ አመጣለሁ ልብሱን አቋርጬ። አሁን በዓል ደርሷል እንግዲህ ገና ነው፣ ብዙ ነገር ያስፈልጋል። ምንድነው ምን አዘጋጀሽው ነገር አለ? እስካሁን ምንም አላዘጋጀም። ምንም ነገር የለም። ምንም አላዘጋጀውም። ለበዓል እኔ በዓልን ማለት በቃ ደስተኛ ሆኜ ለማክበር ያህል ነው እንጂ እንደዚህ እንደ ሰው ተጨነቄ ዶሮ እንትን ምናምን ብዬ አላውቅም። እነሱን ከመውለዴ በፊት ነው በዓልን ማቅ። እሱን ከወለድኩ በኋላ ዶሮ ምናምን ሰርቼ አላውቅም። አለ ምንም ሰው የቀን ስራ ነው። እሱ ምንም በቀን ነው ልዩ ፍላጎት ስለሆኑ በቀን የሚያመጣው ከእንጀራ ግዢና ከድንች አልፎ አያውቅም። የሚወዱት ድንች ነው፣ ያለ እንጀራ ነው የሚበሉት። ደብረ ገነት መድኃኔዓለም ቤተክርስቲያን የበኩረ ሃይማኖት ወትሩፋት ሰንበት ተማሪዎች እንደናንተ በየቤቱ ያልታዩትን በእነሱ አማካይነት እያየን በዓሉ በደስታ እንድታከብሩ እናደርጋለን። ያው እነሱ በገና ጾም ከቁርሳቸው ያጠራቀሙትን አንቺን ደግሞ ከልጆች ጋር በደስታ እንድታከብሪ ያማራቸው እንድገጅላቸው ደስ እንዲልሽ ይሄንን 10 ሺህ ብር ሰጥተውሻል። ይሄው በጣም ነው የማመሰግነው። እግዚአብሔር ይስጥልኝ፣ ክርስቶስ ይስጥልኝ። እኔ እንዳሰባችሁኝ እግዚአብሔር ያሰባችሁ። እኔ ቃላት ያንሰኛል በእውነት በጣም ነው የማመሰግነው። እድሜና ጤና ይስጥልኝ። በጣም አመሰግናለሁ። እንዳሰባችሁኝ እግዚአብሔር ያሰባችሁ። አሁን በዓልን ደስተኛ ሆኜ እንደማንኛውም ማሳለፍ እችላለሁ። በጣም ነው የማመሰግነው። አሁን ደስተኛ ሆኜ አሳልፋለሁ በዓል ከእግዚአብሔር የኔ እህተ መላክ ያባቶስ ያባቴ ነው ወልደ አብ የት ነው የተወለዱት? መንዝ ነው። መንዝ የት? ላሎ ምድር። ላሎ ምድር
ዳሎ ምድር በቅርብ ቀን አይተውት ያውቃሉ? አንዴ ሄጃለሁ። የእኛ መንግስት ገቡ። ማን መንግስት ሲገባ? ጃሎ ሲገቡ ሄድኩ ማን ሄጄ አይቼው መጥቻለሁ። በተቀራ አልሄድኩም። በደንብ ያውቃሉ? በእሳቸው ጊዜ በደንብ ያውቃሉ ብዬ ነው። አውቃለሁ። ባለስላሴ ምን ያስታውሳሉ? ወታደሮቹ እየሄዱ የረገፉት። በእሳቸው ጊዜ ኮሪያ ዘምተዋል እርሶ? አይ አውቃለሁ። እንዲህ ሲዘምቱ ወታደሩ ሲዘምቱ እየተዋጉ ይመጡና ደግሞ ይሄዳሉ። ስናውቃለሁ። እየተዋጉ ይመጡና ደግሞ ይሄዳሉ። ቅያሪ እንግዲህ የዛሬ አመት ነው 2 አመት 100 አመት ሆኖ የተከበረሎት። እሺ እድሜ ባለጸጋ ሆኖት። አዎ መቼም 100 አመታቸውን አሁን በቅርብ ጊዜ ነው ያከበርነው። በተለይ ጧት መድኃኒታቸውን ትንሽ ሮም ሆነ ምንም የተገኘውን ቃና ቀምስና መድኃኒታቸውን እናውጣቸዋለን። ለምን እኛ ለግቢያችን ትልቅ ማዕረጋችን ናቸው ለኛ ማለት ነው። እኛ እንወዳቸዋለን። መላ ያው አሁን በዚህ ሰዓት የተለያየ ነገር ያስፈልጋቸዋል። በእውነት እናንተን እግዚአብሔር በእውነት ለእናት ደርሳችኋል፣ ብዙዎች ደርሳችኋል። እግዚአብሔር እንግዲህ ይባርካችሁ። በእውነት ትልቅ ነገር ነው ያደረጋችሁት። እንደዚህ አይነት ነገር በእውነት ቢለመድና እናቶቻችን ቢጎበኙ ጥሩ ነው። የእድሜ ባለጸጋ 100 አመትን የተሻገሩ እንደምታዩቸው ጎረቤት መቼም አልፎ አልፎ ኑሮም ከባድ ቢሆን የዛሬው ደግሞ በዲሲና አካባቢ ሀገረ ስብከት የደብረገነት መድኃኔዓለም የበኩር ሃይማኖት ወትሩፋት ሰንበት ተማሪዎች ናቸው። እነዚህ ሰንበት ተማሪዎች በርካቶቹን ከብዙ አመት ጀምሮ አጽዋማት ላይ ከጾማቸው ከቁርሳቸው የቆጠቡትን ለእንደዚህ አይነት አረጋውያን ደካሞች በአልጋ ቁራኛ በደዌ ዳኛ የተያዙትን ይጎበኛሉ። በተለይ አልታዩትን ነው እኛ የምንፈልገው። ሚዲያ ያገኘው ሰው ያየውን ሳይሆን እንደዚህ በቤት እንደዚህ ያለውና እና አሁን ደግሞ የገና ጾም እንኳን አደረሳችሁ ብለው ለማማ የ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም አድረሶት ብለው ያ ወንድማችን ይሰጥልናል። ይሄንን 10,000 ብር ሰጥቶታል። 10,000 ብር። እሺ ስንት ነው ያልኩት? 10,000። አዎ 10,000 የኢትዮጵያ ብር። እሺ ስትልኛ። አሜን አሜን አሜን። ታን ያሉት እነዚህ ሰዎች አሜሪካ መርቋቸው እስቲ። ተመረቁ። የታመረቃቸው። አሜን። ወላችሁ ግቡ። አሜን። የኔን ልጅታችሁ የኔን እድሜ ይስጣችሁ። ሀገራችንን ኢትዮጵያ እንደና ያርገልን። አሜን አሜን። ሀገራችንን እንዲሁ አማን እንዳረገ ዘላለም ጌታ ፊት ያደርሳችሁ። አሜን። መርቅ ያለው ደስ ብሎታል በጣም እውነት በጣም። ስንት ብር ነው? 10,000 ነው። እንደው ማን ጠቆማችሁ? እግዚአብሔር ነው። ፈጣሪ እኛ የመጣነው ለሌላ ሰው ነበር። እሱን ደግሞ እግዚአብሔር ደግሞ አገናኘን። እሰይ ድል። አሜን አሜን። ሁላችሁ ግቡልኝ። አሜን። በሰማይ ቤት እንዲሁ ጌታ ፊት አሜን። እንዲሁ አበባ እንደመሰላችሁ ጥልቅ ቦታ ድረሱልኝ። አሜን አሜን። አይለውጣችሁ። አሜን። ታን ያቋታል የታቀዋሉ እውነት ከዛ ነው የላኩሎት። ይሄንን ብር እዛ ያሉ ሰንበት ተማሪዎች ናቸው። ቤተክርስቲያን የሚዘምሩ ናቸው። መርቋቸው በላይኛው ጥልቅ ቦታ ያደርሳችሁ። አሜን። እንዲሁ አበባ እንደመሰላችሁ ጌታ ፊት አበባ ደረሱ። አሜን አሜን። ዶሮ ይወዳሉ? ወዳሉ። በዚሁ ይወዳሉ። በየትኛው ይገዛሉ? በዚሁ ነው። መጣለን። ሌላ ቀንም ጠይቆታለን። መልካም በዓል። ያዚህ ነን። እነሱ አሜሪካ ናቸው። እሰይ ፈለቀች ታደሰ። እድሜው ስንት ነው? 85። ብቻዎትን ነው እዚህ የሚኖሩት? እስካሁን ብቻዬን ነኝ። እንግዲህ መሄድ መጣ ይላሉ። ሩቅ ናቸው ዘመድ። ልጆች የሉም? አለ። መንግስት ወሰደው በደርግ ጊዜ። ወንድ ልጅ ወርቁ ይባል ነበር። ስንት ዓመተ ምህረት? 78 ውትድርና ሄዶ ተሰዋዛው። ከገበያው ሰው ወሰዷቸው። ከገበያው የሶስተኛ ዙር። አንድ ልጅ ነበር። አንድ ሴት ነበረች። እሷ እኔ ጋር የለችም። እሱ ነበረ። እሷ ታግዞታለች። ኧረ ምን ታግዘኛለች? ድምጥም ናፍቆኛል። የሰው ድምጥ በእነሱ በጎረቤቶች ያለሁት። አይዞት። በዓል እንዴት ነው? ቆንጆ ነው። ጾም ቆንጆ ነበረ። አዎ። አሁን የጌታችን ልደት ደርሷል። አዎ ደርሷል። እግዚአብሔር ይመስገን። የሚያሞት ነገር ምንድነው? አለ የሚያሞት? ጨጓራም ያመኛል።
ይህንት ቱቦም ህመም አለኝ። እሱን አሁን የሚያሰቃየኝ እዚህ እና አሁን በአራት እግራቸው ነው የሚሄዱት። በአራት እግር ነው የሚሄዱት። በአራት ነው የሚሄደው። በእጃቸውና በእግራቸው ነው እና ነርቭ ተብሎ አከርካሪ ሲሰብሯል አለኝ። አንድ ጊዜ አንድ ዶክተር ጋር ወስደውኝ አንድ ትንሽ አቅም ነበረ የውስጥ ነርቭ ነው አለኝ። እና ቅዝቃዜ ተጠንቀቁ፣ ተንቀሳቀሱ። በምን እንቀሳቀስ መተኛ ነው ስራዬ። እና ይሄ ነው። ግፊትም አለኝ። እኔ ምን አደርገዋለሁ? ሁሉም ቀረ። ደግሞ ብሩን እንትን ማለት ምንድነው? ጤና መድንም አለኝ። ሌላ ጋም ማሳክሞኝ ነበር እምቢ አለ። አልሄድኩማ እየቀረሁ ለምን አይወሰደኝ? ልጅ ስለሌለ ብቻዬን ነኝ። አሁን በዓሉን በሰላም እንድታከብሩ ነው። እማማ ፈለቀች ዛሬ እንግዲህ ከአሜሪካ ሀገር በዲሲና አካባቢ ሀገረ ስብከት የደብረገነት መድኃኔዓለም የበኩር ሃይማኖት ትሩፋት ሰንበት ተማሪዎች ሁሉ ጊዜ እንደ ብዙ አመታት ከኔ ጋር በፋሲጋ በገና በፍልሰታ በጾመ ሐዋርያት በጾመ ነቢያት እንደዚህ ደካሞችን እንደናንተ ያሉትን በደስታ እንዲያከብሩ ያደርጋሉ። እግዚአብሔር ነው በእነሱ መሃል ደግሞ እኛን ያገናኘን አይደል? ስለዚህም የበኩር ሃይማኖት ትሩፋት ሰንበት ተማሪዎች እማማ ይዞት እኛም ልጆት ነን በደስታ ያክብሩ። የመብራትም ካለ የውሃም ሂሳብ እንደው ብለው ይሄን 10,000 ብር ልከውልዎታል። 10,000 ብር አሜን አሜን። ቅዱስ ሚካኤል እድሜና ጤና ይስጣችሁ ልጄ። እኔ ቆሜ ይሄን ለኔ ያደረጋችሁትን እሱ የበለጠ ይስጣችሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ፣ ሚካኤል ይስጥልኝ። ይባረኩልኝ፣ ይኑሩልኝ፣ ይደጉልኝ፣ ይባረኩልኝ። በላይ በላይ ውስጣቸው እኔ ስላጎደልኩ እሱ ይሙላላቸው፣ በጎደለ ይሙላ። እኔ ሌላ ምን እላለሁ? ደስታን ያስለቀሱት አዎ በስንት ብዬ ነበር። እኔ መቼም ታገኛለሽ ሮጦ አዳሪ ነበርኩኝ። ሮጬ ጉልበቴን ብለው ሰራ ነበር። ሰው ቤትም ሰራ ነበር። ምንም ጉልበቴ ሲያልቅ ዛሬ በሽተኛ ሆኜ ቀረሁ። አሁን ደስ እንዲሎት ነው እሺ ነው። ለቅሶ የደስታ አይደለ? የለቅሶ ደስታ አይዞት ሰው ያማረኝ ለምን አልደሰትም? እግዚአብሔር ይስጥልኝ ብያለሁ። ይሄ ኮሚካል ጤና ይስጥልኝ። አብረን ነው። ነገር ግን ያው የህመም ጉዳይ ሆነና ብቻቸውን ነው የሚኖሩት። ሴት ልጅ አለችኝ ብሎ ነበር። ያቺ ሴት ልጅ ወደ እሳቸው አትጠጋም። ወንድ ነበረ። ወንድም ደግሞ ያው እንደነገሯቸው በ78 ጦር ሜዳ ሄደ። እዛው እንትን አለ። ከዛ በኋላ በቃ አለውም የለም ሞተም የለም። የዛኛው የልጃቸው ጉዳይ መርዶም የለም። አሁን ግን እንዲሁ ሆኑ፣ ደካማ ሆኑ። ጭራሽ አሁን የአራት እግር ነው በዱላ 5ኛ ነው። በሁለት እግራቸው በአራት እግር ከዚህ እንደዚህ ተደፍተው እንዲህ በዳዴ ነው አይተሻቸው ሽንት ቤት የሚሄዱት ማለት ነው። አሁን በቅርብ ቀን ደግሞ እንደምንም ተሯሩጠን ከወረዳው ጋር አችን ቤት ቀን አደረግላቸው። አሁን ደግሞ ይሄው እግዚአብሔር እናንተን ደግሞ ጣልላችሁ፣ እድሜና ጤና ይስጣችሁ። እግዚአብሔር ባወጣችሁ ላይ ይተካላችሁ። እንደዚህ ደሃ ማየት፣ እንደዚህ የተቸገረን በሽተኛን መጎብኘት በእግዚአብሔር ዘንድ ትልቅ ምርቃት ነው። ይህን የሚያደርገው ሰው እግዚአብሔር የመረቀው። እግዚአብሔር ለአመቱ ደግሞ በሰላም ያደርሳችሁ፣ እድሜና ጤና ይስጣችሁ። እግዚአብሔር ይስጣችሁ። አንድ ብር ሰጥቶኝ ዘመድ የለኝም። እንዲሁም መኖር አሉ ጭራሽ አይደርሱም። ይሄ ቤት ከተሰራ ማን ደረሰ? ወንደሳሉት ባምናታ እግዚአብሔር ይስጥልኝ። አብሮ እንኳን ለስተ ራሱ እኔ በዚህ አጋጣሚ እቺ ለሽንት ዛታች ነው የሚሄዱት እኮ እቺ እንደ ሽንት እንደ ፖፖ ከስር ያላት እንደ ዊልቸር እሷ ቢሆን እንደው የሚደፋ ሰው አይጠፋም። በቃ እናንተ እንደው እኔን ከተባበራችሁ 20,000 ብር ይሁን 15,000 ብር እንደዛ አይቻለሁ። እንደ መቀመጫም ነው ፖፖንሽ ከስር ብድግ አድርገው እንትን ይላሉ። እንደ ማስቀመጥም ቋቅን ማለትም ስለይ አበሳይ ሳይደር ሁላ ጠዋት እንዴት ወስደዋለሁ? ቁጭ ብዬ አለቀስኩ። በረከት ነው ሰው መንከባከብ። እሺ በመጀመሪያ እጅግ በጣም እናመሰግናለን። እናንተ እዚህ ደርሳችሁ በአካል ተገኝታችሁ ይህንና ስለጎበኛችሁ፣ ከዛም በመቀጠል በኩር ሃይማኖት ወትሩፋት ሰንበት ተማሪዎችን እጅግ አድርገን ነው የምናመሰግነው። በመቀጠል ያው እኔ እናንተ ጥሩ ሰዎች እንደሆናችሁ
ሰዎችን አቅም የሌላቸውን አልጋ ላይ የተኙ እናቶችን እንደምትደግፉ ያው መረጃው ደርሶኝ ነው ወደ እናንተ የደወልኩት። እናንተ ያላችሁት ወረዳ 6 ናችሁ። እኔ ደግሞ ከወረዳ 7 ነው ሰምቼ እናንተን ያው በጥሩ አድራጊነታችሁ ያገኘኋችሁና ላደረጋችሁት ሁሉ ነገር እጅግ በጣም ነው የምናመሰግነው። እዚህም ያላችሁትን እዛም ያላችሁትን እውነት ለመናገር እነዚህን እናቶች አልጋ ላይ የተኙ እናቶች በዛም ደግሞ አልፎ ተርፎ እንደናንተ አይነት ደግ ሰዎች ሀብታሞች ናችሁ፣ ባለጸጎች ናችሁ። ከሀብታም በዘለለ ባለጸጎች ናችሁ። ባለጸጋ ማለት ፈጣሪ ጸጋውን ያደለው ነው ማለት መስጠት እየፈለገ የማይሰጥ ብዙ አለና እውነት ለመናገር እግዚአብሔር ያክብራችሁ። ጉልበታችሁን ሳሰስቱ ገንዘባችሁን ሳሰስቱ ለምታደርጉልን ነገሮች እጅግ አድርገን ፈጣሪ አምላክ ይባርካችሁ። ሌላ ምንም የሚባል ነገር የለም። አገልግሎታችሁን እድሜያችሁን ሁሉን ነገር ፈጣሪ አብዝቶ ይስጣችሁ፣ ይባርክላችሁ። እጅግ አድርገን ነው የምናመሰግነው። እድሜና ጤና ይስጥልን፣ እግዚአብሔር ይስጥልን። እንኳን ለ2018 ዓመተ ምህረት የገና በዓል በሰላም አደረሶት። እንዴት ነዎት? በዓል እንዴት ነው? ከነገ ወዲያ ነው እንግዲህ ሁሉን አውቃለሁ፣ እናንተ ታውቃላችሁ። እሺ እንዴት ነው? ተኝተው ነበረ ቀሰቀስኖት? አሞት ነው ትንሽ? አማራ ያመኛል፣ እግሬንም ያመኛል። ይኸውና። እድሜዎት ስንት ነው? እድሜዎት? አይ አላውቀውም። 90 ዓመት ይሆናቸዋል አሉ። አይጠቅመውም አይጠቅመውም። ሊበልጥ ይችላል። ከ90 ይበልጣል። እውነት እንደው የሚያስታውሱት በማን ጊዜ ነው የተወለዱት? የሚያስታውሱት የጣሊያን ጊዜ የ12 ዓመት ላይ ነኝ። ትልቅ ነው። የመጀመሪያው ጣሊያን የመጀመሪያው ጊዜ ስንት ዓመት? 12 ዓመት። ስለዚህ 100 ዓመት አልፎታል። አዎ። የት ተወለዱት? የት ነው እርሶ? ጎጃም። የት? ጎጃም የት? እኔ አላውቅም። በስንት ዓመቶት ነው የመጡት? ኧረ ወዲያው ነው ታዝዬ ነው የመጣሁት። እዚህ ነው የኖሩት? አዎ። የት? አዲስ አበባ። የት አካባቢ? አዲስ አበባ ሀገሬ ጅሩ ነው የኖርኩት። ጅሩ። የተወለዱት ጎጃም? አዎ። የኖሩት ጅሩ? አዎ። ያደጉት አዲስ አበባ። በጣም ደስ ይላል። አገሩን አካለውታል? አካልየዋለሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በጣም ደስ ይላል። በጣም ተመስገን ነው። ምስጋና ይግባው። አሜሪካን ያሉ የበኩር ሃይማኖት ትሩፋት ሰንበት ተማሪዎች በደብረ ገነት መድኃኔዓለም ቤተክርስቲያን ስር ነው ያለው። እማማን እንኳን አደረሳችሁ በልልን። በዓሉን በደስታ በሐሴት እንዲያከብሩ ያማራቸውን ገዝተው ዶሮም ሆነ ደስ ያላቸውን እንዲገዙ ብር ልከውል ነው ለርሶ እንድሰጦት 10,000 ብር ልከውሎታል። 10,000 ብር። እሺ እሺ 10,000 ብር ነው። 10,000 ብር ያውቃሉ መቼም? አውቃለሁ። አዎ። ለእናንተ እድሜ ይስጥልኝ። አሜን። ለእናንተ እድሜ ይስጣቸው። አሜን። ጤና ይስጣቸው። የኔን እድሜ ያብላቸው። አሜን አሜን አሜን። አዎ። የሰው መውደድ የሰው ፍቅር ይስጣቸው። አሜን። ጤናቸውን ይስጣቸው። አሜን። አዎ። አሜሪካ ያሉትን መርቋቸው። ውጭ እዚያ ያሉ ልጆች ናቸው ልጆቹ የላኩሎትና መርቋቸው። ይጠብቃቸው። ጤናቸውን ይስጣቸው። እግዚአብሔር ይስጣቸው። አሜን። ልጆቻቸውን፣ ባለቤታቸውን፣ ራሳቸውን፣ ጤናቸውን ይስጣቸው። አሜን። የኔን እድሜ ይስጣቸው። አሜን። የኔን እድሜ ያብላቸው። አሜን። መልካም በዓል።